ፋሽስቱ የአብይ ቡድን በጦር ግንባር የሚደርስበትን ሽንፈት ህዝብን በማደናገርና ህዝቡ በትግራይ ሰራዊት ላይ ያለው አመለካከት የተዛባ እንዲሆን የሐሰትና የጥላቻ ፕሮፓጋንዳ በመንዛት እቆምለታለሁ ለሚለው ህዝብ ሲያሸብር ቆይቷል። በዚህም ህዝቡ መኖሪያ ቀየውን ለቆ እንዲፈናቀል አድርጓል። ፋሽስት ቡድኑ የጀግናው የትግራይ ሰራዊት ስም በማጠልሸት በአማራ ማስ ሚዲያ ኮርፖሬሽን ይነገራቸው የነበረ የሐሰት ፕሮፓጋንዳ ከእውነት የራቀና የትግራይ ሰራዊትም በተቃራኒው ህዝባዊነቱን በተግባር እያሳየ መሆኑን የደሴ ከተማ ነዋሪዎች ይመሰክራሉ። ሰዎች የሚያወርላችሁና እናንተ ሆናችሁ የምትገኙት የተለያየ ነው። ስለዚህ በመምጣታችሁ ባጭሩ ደስተኛ ነው። እኛ የተወራልን ባንክ ይዘርፋሉ፣ ቤት ሰብራሉ ነው። እስኪ ዞር አርጋ አሳይልን። እናንተ ይህን እያረጋችሁ እንዲህ ነው። እኛ እናንተ ማመን የሚከብደው አንድና አንድ የሆነ ነገር የኛ ሀገር ሚዲያ ግን ፍጹም ውሸታም በዚህ መኑ በቃ እናንተን ከናዚ በላይ እንደሆናችሁ አድርጎ ነበር ሲገልጽልን የነበረው ማለት ነው። ሲጀመር አብይን እዚህ ፒያሳ ላይም ደሴ ፒያሳ ላይም አብይ ገዳይ ነው፣ አብይ ህዝብ አስጨፍጫፊ ነው እያልን ስንቃወም የነበርን ወጣቶች ነን። መሪዎቹ ግን ተጫወቱበት። አዎ ቁማር ነው የተጫወቱበት። አሁን ግን ይኸው ተረዳን። ገደላችሁ እንዴ? አሁን እዚህ ያየናችሁ ዘረፋችሁ እንዴ? የተባለው ነገር ውሸት ነው። የትኛው ትምህርት ቤት አቃጠላችሁ? እስኪ ንገረኝ። የትኛው ቢሰውን የጨፈጨፋችሁት ንገረኝ እስኪ። ይሄው አንተ ጋር እየተጫወትኩ እኮ ነው አይደል? ይሄ ነው በቃ፣ ሌላ ነገር የለውም። የትግራይ ሰራዊት ስም በማጠልሸት የደሴ ከተማ ህዝብ ይሰብኩት የነበሩት የጥላት ኃይሎች ነዋሪውን በማሰቃየትና በማንገላታት ህዝቡን ያሰቃዩ አሬሶች ናቸው ያሉት ነዋሪዎቹ፣ በዚህም የትግራይ ሰራዊት ደሴ ከተማ ገብቶ በማየታቸው ደስተኞች መሆናቸውን ያስረዳሉ። እነሱ የፈለጉትን ያረጉናል፣ የፈለጉትን ያዙናል፣ የፈለጉትን እንሰለፋለን። ግን ለኛ ጠብ ያለ ነገር የለም። ግን መጣችሁ ለለውጥ ነው እሰየው። ሲነገር የነበረው ይሃል ነበር 200 ብር ለኩፖን ማሳደሻ ለሰራዊት ብለው ከሰላጣ ሻጭ ከጎመን ሻጭ 200 ብር ስኳር አታገኝም አለበለዛ ብለው ኩፖን የሚይዙ እኮ አሪዎሶች እኮ ናቸው። የጦርነት ስልት እንኳን የሚባል ነገር እንግዲህ ቀደም ያሉ ሰዎች ናቸው ነው የሚባሉት እነሱ። እንደዚህ በቃ ስርዓት የሌለ በቃ ይሄ አይደለም ሰራዊትማ አየን እኮ አሁን ሰራዊት አየን። ምሽግ ሊያረጋት ነበረ ደሴን 700 ሺህ በላይ ህዝብ ነው አይደል? ደሴ ከተማ ስደት የነበረው አይደል? ይሄ ልጅ ዳቦ እያሉ ይሄ በማን ነው? በእነ አብይ ሴራ የተሰራ ስራ ነው። አሁን እስኪ ይሄውናል እኛ ቁጭ ብለን ደሴ ከተማ ውስጥ አይደለም ምንም የሆነው ነገር የለም። አልወጣሁም። ይሄው እዚሁ ደሴ ከተማ ላይ አሁንም ለህብረተሰባችን ከምንም በላይ ሰላም ነው የምንፈልገው። ነዋሪዎቹ አክለውም የአብይ ሰራዊት በዘመናዊ ጦር መሳሪያና በሰራዊት ብዛት ከትግራይ ሰራዊት ጋር የማይመጣጠን መሆኑን የገለጹ ሲሆን ሆኖም ግን ጀግናው የትግራይ ሰራዊት ለማንበርከክ አለመቻላቸውን በማውሳት ከዚህ በኋላ የአብይ ፕሮፓጋንዳ ውሸት መሆኑን በመረዳት ሁሉም የአማራ ይሁን የኢትዮጵያ ህዝብ የድሮ አንድነቱንና ህብረቱን ማጠናከር ይኖርበታል ብለዋል። ለዚህም ነዋሪዎቹ ከትግራይ ሰራዊት ጎን እንሰለፋለን በማለት መልእክታቸውን አስተላልፈዋል። ጀት አለው፣ አውሮፕላን አለው፣ መከላከያ እንደፈለጋሉ። ይሄን እናንተን ያላስቆመ ታዲያ ነገ እንዴት ነው እኛን የሚያስቆመው? እኔ ከናንተ ጎን ስለሌላው አይመለከተኝም። ከዚህ ወደዛ ቢሆን ነበር እየተሸወድን እየተቆሰቆስን የነበረው። እንደው ቢቻልን አሁን ፍቃደኛ ነኝ በቃ ይሄ ሰራዊት ጋር ተቀላቅዬ በቃ እንደው ከርቶኝ ይሄን ይሄደኝን ሰው እኔም እንደመጣሁለት ባሳየው በቃ ደስተኛ ነበርኩኝ። እና ይበል የልፋታችሁ ዋጋ ነው ያርግላችሁ። እንገባለን 4 ኪሎ አብራናችሁ እንገባለን። ዛሬም እንደ ትናንቱ ለ83 ብሔረሰብ እንደምታስቡ የዓለም ህዝብ ያውቃል። ያችን ሰላም አስቀጥሏት በቃ ለዚህ ለሀገራችሁ በቃ ትናንትቼ ነው አይዞ እስከ መቼ ነው? እውነትም እስከ መቼ? የደሴ ሪፈራል ሆስፒታል ዘግናኝ አጸያፊና አሳዛኝ ክስተት አስተናግዷል። ፋሽስቱ የአብይ ቡድን እንዲሁም አዲስ አበባና ባህር ዳር ላይ የተንጣለለ ህንጻ ውስጥ ተቀምጠው ውጊያ የሚመሩት ሙርከኛ ጀነራሎች እንደ ሁልጊዜውም ቁስለኛና ሙት ሰራዊታቸው ላይ የፈጸሙት ክህደት ልብ ይሰብራል። እኛን ትተው ሄዱ። 3 ቀን ምግብ አልበላም። 3 ቀን ደሴ ላይ ጥሎን ሄዱ ማለት ነው። ትክክለኛ ታጋይ ሆናችሁ እኛ ይዛችሁ ለማተዱ ብለን ጠይቀናቸዋል። ከዛ ያው አይሆንም እና የነበረው ነገር በጣም ቆሻሻ ስራ ነው ሲሰሩ ነበሩት ማለት ነው።
መኪና ሲመጣ መቀመጥ ምችለው ብሎ ከዛ ጭኖ ሄዱ። ዶናችን እንትን እያሉ እንወስዳቸዋለን የባሶቹን በተኝታችሁ ታዲያላችሁ ብለው አሁን በቀጥታውን ሄዱ እነሱ። በማስገደድና በማፈስ አሊያም በማታለል ከቤተሰቦቻቸው ነጥለው በማያውቁት በረሃ ለአሞራ ሲሳይ ያደረጉትን እልፍ ሰራዊት ሳይበቃ በየአውደ ውጊያው ከኋላና ከፊት እየተጠበሰ ለስቃይ የተዳረገው ሰራዊት የክህደት ጫፍ የተመለከተው የደሴ ህዝብና የሕክምና ባለሙያዎች በትልቁ ደግሞ የተካዱ የሰራዊቱ አባላትን ስሜት ነክቷል። እኔ ዛሬ ሰው ሳየኑ ይሞታል ብዬ አስቤ ነበር፣ ግን ዛሬ ደግሞ ብዙ ሰው አየሁት። ዛሬ ራሱ ለኔ በጣም የገጠመኝ ነገር ነው። እኔ አሁን እናንተ በቃ አስተባበራችሁን ትንባትሉ እነዚህ ከህመማቸው እንኳን ከስቃይ መታገስ አልቻሉም። በጣም ነው ያዘንኩት። ይሄ ሰብአዊነት አይደለም። ቢያንስ ይዘዋቸው ቢሄዱ ቀድሞ በቃ አስጠያፊ ነው። አሁን እዚህ ገብቼ አሁን እዚህ በማየው ነገር ያለ ሬሳ ያለ እንትን በቃ ቁስለኛ ምን ችግር አለው አንስቶ እንኳን ቢሄድ ወይም ደግሞ እዚህ የሚሰራው የነበረው ሰው ደግሞ ቢያስነሷቸውስ? ስለዚህ በጣም የሚያስጠላ ነገር ነው ያየሁት። በእውነት ነው ማለት በቃ የሰው ልጅ መፈጠር የሚያስጠላው በቃ እኔ አብይ እዚህ ያሉ ሰራተኞቹ በጣም ጨካኙና አረመኔዎች ናቸው ነው የምለው። ምክንያቱም የሰው ልጅ ሬሳ ጥለው የሚሄዱ በቃ በጣም ነው እሱ የተነሳው በቃ ሰው ለመጨረስ ነው በቃ። በአንጻሩ ፊት ለፊት የተዋጋውን ሰራዊት በመንከባከብና የፋሺስቱ አብይ አህመድ የጦር መኮንኖች በደሴ ሪፈራል ሆስፒታል ጥሎት የሄደውን አስክሬን የአዳም አፈር እንዲለብስ በማድረግ የጀግናው የትግራይ ሰራዊት የተለመደ ህዝባዊ ተግባር የደሴን ህዝብ አስገርሟል። ትግራይ ሰራዊት ነው እያስተባበረ ሬሳውን እየሸኘልን ያለው። እኔ ባይኑ ቦታው ስላለው ማለት ነው። ሬሳው የኛው የወታደሩ የአብይ ወታደር የብልጽግና ወታደር ማለት ነው። ገዳይ ኃይል ነው፣ ዘራፊ ነው፣ ጨፍጫፊ ነው ሲለው የነበረው ግን በዚህ በደሴ ሪፈራል ሆስፒታል ተገንቶ በጣም ለአእምሯችን ደስ የሚልና ያልጠበቅነውን ነገር የትግራይ ሰራዊት እያደረገ ነው ያገኘ ነው። አሁን የትግራይ ሰራዊት እዚህ በጣም ከፍተኛ ነገር ያደረገው ሬሳውን እያስነሳ ነው፣ እያስቀበረ ነው። በቃ ምግብ እየበሉ ነው። ቢያንስ አሁን በ3 ቀን ሙሉ ምግብ ያልበሉ ሰዎች አሉ። እዚህ አሁን ስንጠይቃቸው 3 ቀን ምግብ አልበላንም እያሉ ስለሆነ እና አሁን በቃ እንጀራ አስተባበሯቸው፣ እንጀራ አንጡላቸው፣ በቃ ይሄን አድርጉላቸው እያሉ እያስተባበሩ በቃ አሁን ሬሳውን እያስነሱ አብረው እያገላበጡ። ስለዚህ አሁን እኔ እነሱ በጣም የሚደነቅ ነው የምለው እኔ። ቀኑ የጨለመበት ፋሺስት ቡድኑ የቁራጭዎትን ቢቀጥልም ደሴዎች ግን ይወገድልን ብለዋል። የናቢ ፕሮፓጋንዳ ምንም አይነት ነገር እንዳልሆነና ምንም ውሸት እንደሆነ በአይናችን ያየነው ነገር ነው። ስለዚህ አብይም እንዲወገድልን እንፈልጋለን። አሁንም ማየት ይቻላል። እየዘረፈ ያለው የራሱ የብልጽግና አባል የሆነ ነው እየመጣ እያዘረፈን ያለው። ስለዚህ ወገኖች ነቅተን ራሳችንን እንጠብቅ። አንድም የትግራይ ወታደር ደሴ ከገባበት ሰዓት ጀምሮ አይዟችሁ እናንተ እንዳንነካም ምንም አንነካም ተብለን በሰላም እየኖርን ነው። አሁንም መተን እያስተባበሩ ያው እንደምታዩት አስከሬን እየወጣ ነው ያለው። ይሄን የሚያወጣው ግን የትግራይ ወታደር ነው። የውሸት ፕሮፓጋንዳ መሳሪያ ከመሆን ራሳችንና ወገኖቻችን እናድን ያሉት የደሴ ከተማ ነዋሪዎች የዓለም ህዝብም ይሄን አውቆ መፍትሄ ያበጅለት ብለዋል። ካሁን በኋላ ያለው ህዝብ ቢነቃበት ነቅቶበት በቃ ሰውየው አፉን እያለሰለሰ በቃ ቢነቃበት። እኔ የማስተላልፈው ለኢትዮጵያ ህዝብ በተለይ ለአማራ ክልል ህዝብ ብልጽግና ብለን የተሸወርነውን ነገር ብንነቃ እንደኔ መልእክት አስተላልፋለሁ። የምናገረውም ደሴ ሆስፒታል ውስጥ ሆኜ ነው። ያልነቃው ወገን የነቅቶ ራሱን እንዲያድን ነው። ከዚህ በኋላ በምትሄዱበት መንገድ ይሁን የኢትዮጵያን ህዝብ አሳምናችሁ የሚደረገውን ነገር እንደኔ ያየው ሰው በተግባር ተናግሮ ህዝቡን እንድታድኑልን እንፈልጋለን። የዓለም መንግስት ቢያንስ ይህን እንኳን በሚዲያ በትግራይ ሚዲያ የሚተላለፈውን አይቶ አጤኖና መፍትሄ እንዲሰጥልን እንፈልጋለን። ቀቢጸ ተስፋው የፋሺስቱ አብይ አህመድ ቡድን ውቢቷ ደሴ ከተማን የጦርነት ቀጠና ለማድረግ የጠነሰሰው ሴራ በጀግናው የትግራይ ሰራዊት ብልሃትና ብልጠት ከሽፎ የደሴ ህዝብም ዕለታዊ ኑሮውን እያስቀጠለ ይገኛል። የትግራይ ሰራዊት በተቆጣጠራቸው የአማራና የአፋር ክልሎች በከተሞችና በወረዳዎች ህዝባዊነቱን እያስመሰከረ በድል ወደፊት እየገሰገሰም ይገኛል። ፋሺስቱ የአብይ ቡድን የውሸት ፕሮፓጋንዳ በመንዛት የትግራይ ሰራዊት ለማጥላላት የተለያዩ ሴራዎች ቢያሴርም የትግራይ ሰራዊት ከተማችን ከተቆጣጠረ ጊዜ ወዲህ የተባለው የሐሰት ወሬ ከእውነት የራቀ ከመሆኑ አልፎ የተገላቢጦሽ ሆኖ ነው ያገኘነው ሲሉ የጭፍራ ከተማ ነዋሪዎች ይናገራሉ። ያሉ እስከ ጭፍራ ድረስ በመስጊድ ውስጥ ገብቶ ወይ ደግሞ በመስጊድ ሲከፈት መስጊድ ላይ የተከሰተ ምንም አይነት ችግር አለየሁም። ይሄ
ሸራ ፖለቲካ ባዴሮ ድምር ፖለቲካ መሆኑን ተረዳሁት። እስካሁን ደግሞ ምንም አይነት በማንኛው ማህበረሰብ ተጋሎ አላየሁም አልሰማሁም። ያንማ በፖለቲካ በሲዙር ብዙ ነው የሚባለው ያንን ግን ሆኖ አላየንም። ውሃ አሁን ህዝቡ በጣም በአካባቢ ጦርነቱ ከተጀመረ አንስቶ ምንም ውሃ የለም፣ ማብሪያት የለም፣ ወፍጮ ይቸግራል። ያስቸግር ቆ አሁን እነሱ ከመጡ የውሃ ችግር አልহামዱሊላህ እኛ እየተባበሩና ነው አሉት። ከጠበቅነው በላይ በጣም አሪፍ ነው። ምናቀውና እኛ ውስጥ የነበረው እኛ ውስጥ ያው ብዙ ምንፈራው ነገር ያው ተቃራኒ ሆኖ ያገኘ ነው። አሪፍ ነው፣ ጥሩ ነገር ነው ያለው። ከጠበቅነው በላይ ሆኗል። በጣም ቆንጆ ነው፣ አሪፍ ነው። የለም ይሄ የተባለ ዩሱበር በገንዳ ነው እንጂ ማለት ነው። እስካሁን አፋር ሀገር እዚህ ላይ እንዲህ ያለ ነገር ታይቷል ማለት የለም፣ አልተሰማም፣ አላየንም። እስካ ያለው ጀምረ እስካ እንትና በዓላ ጀምሮ መጥቷል። ህዝብ መግደል አልሰማንም፣ የለም። የትግራይ ሰራዊት በጭፍራ ከተማ ከገባ ጀምሮ የከተማችን ሰላምና ደህንነት ሳይናጋ ኑራችን በተረጋጋ ሁኔታ እየመራን እንገኛለን በማለትም ነዋሪዎቹ ያረጋግጣሉ። የትግራይ ሰራዊት ጋራ በሰላም ነው ያለነው። የትግራይ ሰራዊት ደግሞ አፋር አይገልም እንደ እንትና በሰላም መጥቷል። በሰላም ዓላማ በቀር ህዝብ ላይ የሚያደርገው ነገር የለውም። ህዝብ ጋር ሰላም ነው በዓላማው ካልሆነ ዓላማው ደግሞ ለአፋርና ለትግራይ ሰራዊት አንድ ነው ማለት ነው። እኛ የምናስበው አማን ነው፣ ደህና ነን አልহামዱሊላህ። አሁን ወደፊት እንገፋለን ማለት ነው። ሌላ ነገር በሰላም ጉዳይ በጣም አሪፍ ነው፣ ጥሩ ነው። በጣም አንከባክበው ይዘውናል እና ስራም ያው አሁን እንግዲህ ያለውን ጀምረናል፣ እየሰራን ነው። አሪፍ ነው፣ ጥሩ ነው። እስካሁን ከትግራይ ሰራዊት ያየሁትና የሰማሁት ምንም አይነት ችግር የለው። በአንድነት የሚሄድበት ጉዳይ ካልሆነ በስተቀር ምንም አይነት ችግር እስካሁን እንዳላየሁት የማረጋጋት ሂደት እንደገና በቅተን ሄደን የነበረ ተመልሰነ በቤታችንና አሁን ጥሩ ሁኔታ ነው ያለን። ነዋሪዎቹ አክለውም ገዳይና ጨፍጫፊ የሆነው የፋሽስቱ ስርዓት እስኪደመሰስ ድረስ ከትግራይ ሰራዊት ጎን ተሰልፈን ትግላችን አጠናክረን እንቀጥላለን ብለዋል። አሁን ጭፍራ ደርሰናል። ከጭፍራው ሚል ከደረስነው በኋላ እስከ አዲስ አበባ ድረስ ስርዓቱን ከሸራ ፖለቲካ አፍርሰን ህዝባዊ ስርዓት መስርተን ከትግራይ ሰራዊት ጎን ሆነን ስርዓቱን እናስቀጥላለን። የህዝብ መንግስት እስከሚመሰረት ድረስ ትግልን እንቀጥላለን። አረ ወደፊት ዓላማችን እንድነው ለኢትዮጵያ ሁሉ ምንድነው? ትግራይ ሰራዊት የጣለው ዓላማ ነው የሚሮጠው፣ ለዓላማ ነው የሚታገለው። የኛም ደግሞ ዓላማ ለትግራይ ለማንም ለኢትዮጵያ ዓላማ አንድ መሆኑን ማስታወቃለሁ። የስበት ማዕከል ስትራቴጂካዊና ቁልፍ እንዲሁም ገዢ መሬትና ከፍተኛ ወታደራዊ ጠቀሜታ ያላቸው ከተሞችን በመቆጣጠር የማይነቃነቅ የተባለለትን ምሽግ በመደረማመስ የጠላት አከርካሪ በመስበር ጀግናው የትግራይ ሰራዊት በድል ታጅቦ እየገሰገሰ ነው። የጀግናው የትግራይ ሰራዊት ከፍተኛ አመራር ከሆኑት አንዱ ታጋይ ኃይለ ሥላሴ ግርማይ ወድም ቤተይ ጀግናው የትግራይ ሰራዊት ደሴ ከተማን ከተቆጣጠረ በኋላ የሚፈረጥጥ ሰራዊት መልቀም እንጂ የሚሰበር ምሽግ አይኖርም ብለዋል። ደሴን ተተበርቢዱ ካሊ ብድሕሪ ናበርጎድ ካምኻድ መሃኑ ሰረዳ ይመስል ደሴ ከተከፈተ በቀጣይ መንገድ ያስከፈትክ መሄድ መሆኑ ጠላትም የተገነዘበ ይመስላል። ወታደራዊ ጠቀሜታው ይህን ያህል ነው። ደሴን ከተቆጣጠርን በኋላ ወደ ኮምቦልቻ ቁልቁለት ስንወርድ ያጋጠመን ውጊያ የለም። ሀርቡ ስንቀጥልም እንዲሁ ነው። ስለዚህ የጠላት ኃይል ለማምለጥ ይፈረጥጣል። ታጋያችን እግር በእግር እየተከታተለ መማረክ ነው። ምሽግ ለማፍረስ የሚደረግ ውጊያ የለም። ስለዚህ እትይ ጎይ ከምልጥ ይወጣን ተጋላላይና ድማ ናርከበ እግሩ ሙሽማድ ምራኽ ይዝል ሕዝበር ድፋዓን ምፍራስ ተባሂሉ ዝግበር ውጊያ የለም። ታጋይ ኃይለ ሥላሴ ግርማይ ወድም ቤተይ በሰሙኑ ውጊያ በጀግናው የትግራይ ሰራዊት የተካነ የአመራር ጥበብና ያንን ተግባራዊ ባደረገው ጀግናው የትግራይ ሰራዊት ብልጠት ጦርነቱ ከከተማ ውጪ መደረጉንም አስታውቋል። ሁሉም አብዙሪያ ደሴ ዝኖረ ጸላዊ በሁሉ አንፈት ናብ ሓደ ናጽወዩ
በደሴ ዙሪያ የነበረው ጠላት ከሁሉም አቅጣጫ እያጠበብን ወደ አንድ አካባቢ በመሰብሰብ የጠላት የመከላከል ስልት በማዛባት በርካታ የሰው ኃይልና የጦር መሳሪያ በቁጥጥር ስር ማዋል ተችሏል። በከተማ ውጊያ አላደረግንም። ይህ እንዲሆን ያስቻለው የአሰላለፍ አቅጣጫ፣ የውጊያ አካሄድ ጥበቦችና ጥበቡን ተግባራዊ የሚያደርግ የኃይል አሰላለፍ ቅንጅት በከተማ ውስጥ ሳንዋጋ ከከተማዎች ጨርሰናል። በካይዳ ጠዋትን ለፍጥረ ዘትግበር ናይ ኃይሊ አሰላልፋን ውህደትን ናይ ከተማ ወገን ተገርና አብዙሪያ ከተማ ወዳ አኺል ወይ ጥቅመቢስ ፍከራና ሽለላ የማይለየው የፋሺስቱ አብይ አህመድ ቡድን ደሴን እንደናፈቃቸው ይቀራል ቢልም በድብቅ ስብሰባቸው የደሴ ምሽጋችን ከተሰበረ የውጊያው ማገባደጃ መሆኑን መስክረዋል ይላሉ ታጋይ ኃይለ ሥላሴ ግርማይ ወድም ቤተይ። የዚሁ ግንባር ድል ለጀግናው የትግራይ ሰራዊት ወደ ከፍታ የሚያሸጋግር ለፋሺስቱ ቡድን ደግሞ አጠቃላይ ማዛባትና መደምሰስ ደረጃ የሚያሸጋግር ሲሉም ገልጸውታል። ለዚህ ፈርስ ይመስል እርዱ ሆና በድሐር የሚፈርስ የማይመስለው የትምክህተኛው ኃይል ምሽግ በመደረማመስ ይናፍቋታል እንጂ አይረግጧትም የተባለላትን ከተማ ምሽጋቸው በመስበር ከተማዋን መቆጣጠር ችለናል። ይህ የተካነ የአመራር ጥበብ ጀግንነትና ጽናት ያመጣው ድል ነው። እዚህ በትላይ ተመሪነት ወህለል ማመራር ሐጥወን ናይ ተጋደላይ ጅግንነትን ጽንዓትን ውህደት ዘምጾ ዓወቲ ሙሉ ጸላእቲ አብዛተው አቲኻ ጠላት የገባበት ገብተህ ለመደምሰስ የሚያስችል ማዛባት ፈጥረናል። ወሳኝና ፈርጣማ ኃይላቸው ተሰብሯል፣ ተኮማትሯልም። ምንም ቢያደርጉ አይጠገንም። ምታችን ማጠናከር ማጠንከርና ያለ ማቋረጥ ወደፊት መገስገስ ነው። የትግራይ ህዝብ በረሃብና በመድኃኒት እጦት እንዲሞት ፈርዶ 360 ዲግሪ ከበባ ውስጥ ያስገባው አረመኔው የፋሺስቱ ቡድን የተዘጉና የተቆለፉ በሮችን ለማስከፈት ያስችለናል ብለዋል ታጋይ ኃይለ ሥላሴ ግርማይ ወድም ቤተይ። ትበረታት ከፈት አግምንታን ተሰየርና የሚይዝ የተዘጉብን በሮች ለመክፈት ምናቸውም ላይ ምት በማሳረፍ እንከፍተዋለን የሚል ነው ያለው። አሁን በያዝነው መንገድ የፈታታል ምቶቻችን በሮች ትግራይ የትግራይ ያስከፍታሉ። የትግራይ ህዝብ የሌላው ኢኮኖሚያዊ ትግራይ ለማሟላት ከማለ ዘፍቅድ ወቀይቲ ድል መጎናጸፍ ልማዱ የሆነው ጀግናው የትግራይ ሰራዊት በተለያዩ አካባቢዎች በሚያደርገው ትግል ጠላትን በመደምሰስ በድል ላይ ሌላ ድል መጎናጸፉን አሁንም ቀጥሎበት ይገኛል። ጀግናው የትግራይ ሰራዊት ባካሄደው መራራ ትግል ተፈጥሯዊና ሰው ሰራሽ ችግሮችን ተቋቁሞ ዳገት ቁልቁለቱን በመውጣት ጠላትን እየደመሰሰ ጠላትን እያሳፈረ እነሆ በአማራ ክልል የተለያዩ ከተሞችን በመቆጣጠር ደሴና ኮምቦልቻን አልፎ ተገኝቷል። የትግራይ ሰራዊት ጀግንነት በቃላት የሚገለጽ አይደለም። ምክንያቱም ባጭር ጊዜ ግን ደግሞ ወኔና ጽናት በማንገብ የህዝቡ ተልእኮ ለመፈጸም የመጣ ቢመጣ እስከ መጨረሻ ጥርሱን በመንከስ ታግሏል እና በዚህም ነው ድል እየተጎናጸፍን ያለነው። ስለ ትግራይ ሰራዊት ጀግንነትና የዓላማ ጽናት ይህ ነው ብሎ በቃላት ለመግለጽ ይከብዳል። ኣብዚ ደረጃ መጻይ በጣም ይዘሐጉሰኒ አናናስ ናይ ባሕቂ ሐጻዊን መዋላ እዚህ ደረጃ ላይ መድረሴ በጣም አስደስቶኛል። እኛ ተጋሩ የእውነት እንደ ብረት የጠነከርን መሆናችን አረጋግጠናል። አሁንም ትግላችን ቀጣይ ነው። ጠላትን በእጃችን እንደምናስገባው እርግጠኛ ነኝ። ድል ለትግራይ። ስጋ በዝንት ጸላይና ሰበርና የመጽናይና ብዙሃት ከተማታትና ተቆጻጸርና መጽናይና ህዝብ ግን ፉሊ ዝገብረታዩ አንኛ ነገር ናይ አቀማመጣ ደስ ማለት ናዓና ምቹ ቦታ በመሆኑ ስትራቴጂካዊ ቦታ በመሆኑ መሆኑ እስካሁን ጠላት እየሰበርነ መጥተን በርካታ ከተሞችም ተቆጣጥረናል። ይህ ለየት የሚያደርገው ነገር ቢኖር ግን የደሴ አቀማመጥ ጥሩና ስትራቴጂካዊ አቀማመጥ በመሆኑ ጠላት ለማጥፋት ለኛ ጠቃሚ ነው። እናም እዚህ መድረሳችን ደስታዬ ወሰን የለውም። በቀጣይ ጠላት ለመደምሰስ በመናደርገው ትግልም የበለጠ ወኔና ሞራል ይዘንና የአማራ ህዝብም ከጎናችን አሰልፈን ጠላት ሙሉ ለሙሉ ለመደምሰስ አቅም የሚፈጥርልን ነው። በመቀጠል ለትግራይ ህዝብ እንኳን ደስ አለህ ማለት ፈልጋለሁ። ትግላችን ቀጣይ ነው። 4 ኪሎ እስክንገባ ትግላችን ይቀጥላል።
بحبل بمورالنا ناوز ደስ የመጪና ዘለና በወኔና በሞራል ነው እዚህ የደረስ ነው። ብዙ ውጣ ውረዶችን አልፈናል። ይህን በጀግንነታችን ተሻግረናል። የትግራይ ሰራዊት ጀግና ነው። እስከ መጨረሻው ድሉ የኛ ነው። ደስዋሊ ባይዘይ ከም ትግራዋይ መጠን አነ እንዴ መስዋዕቲ ያው በጣም ደስ ይላል። እንደ አንድ ትግራዋይ መስዋዕትነት ተከፍሏል። ቢሆንም ግን ይህ የሚያኮራን እንጂ ተስፋ የሚያስቆርጠን አይደለም። ተጋሩ ሁሌም አሸናፊ ነን። ትግራይ ተሰር ይህን ደስታ ለመግለጽ ቃላት የለኝም። ትግራዋይ በመሆኔ ኩራት ይሰማኛል። ዝነበረ ጽዕጽዕ መሪር ብጣዕሚ ሕሱም ዝኾነ ኩናት ምስ ቁርቡ ተተሓሒዙ ምስ ተፈጥሯዊ ፀገማት እውን ተተሓሒዙ ብርድና ተፈጥሯዊ ተግዳሮቶች ተጨምሮበት ደሴንና ኮምቦልቻን ለመያዝ በተደረገው ትግል በተለይ የአማራ ሕዝብ ንጹህ ዜጋ እንዳይጎዳ ዓላማችን ጠላትን መደምሰስ ብቻ እንጂ የአማራ ሕዝብ ላይ ጥላቻ እንደሌለን ሕዝቡም ስለሚያምን ጫናም እንዳይደርስበትና እንዳይጎዳ ጥንቃቄ በተሞላበት አኳኋን በመታገል አሁን ለደረስንበት ድል ተጎናጽፈናል። ትግህሪ አላህ በቃ ናትና ሰራዊት ጾሜኒ ቆሪርኒ ፀሐይውዕኒ ኸይላ ሰራዊታችን ራበኝ በረደኝ ፀሐይ አቃጠለኝ ሳይል ሁሉንም ነገር በመቋቋምና ከባዱን ነገር በማቅለል ቀጣይ ብርሃን እንዲሆን በማለት መስዋዕትነት በመክፈል ይህንን ድል ተጎናጽፏል። ለዚህም ቃላት የለኝም። ቃላት ተሐጽረኒ ንኸገልጽ ያው ሰራዊትና ሀምንፍለጥ ማለት ሰራዊታችን አማራ ክልል እንደገባ የነበረው ካራ መንፈስ ይህ ነው ብለህ ለመግለጽ ይከብዳል። ብርድ፣ ረሃብ፣ ድካምና ሌሎች ከባድ ፈተናዎችን በማለፍ ደሴንና ኮምቦልቻን ተቆጣጥረናል። አሁን ገና እንገሰግሳለን። ጉዟችን ቀጣይ ነው። ናትና ክፍለጦር በዋንነት ሃይቂ ከተማ የተዋሂውና ሃይቂ ከተማ ዝነበረ ኃይሊ ሙሉ በሙሉ ደምሲሳ የኛ ሰራዊት በዋናነት ሀይቅ ነበር። ሀይቅ የነበረው የጠላት ኃይል ሙሉ በሙሉ ደምስሰን የነበሩ ስትራቴጂካዊ ቦታዎች በእኛ ቁጥጥር አድርገናል። አካባቢው በጣም ጫካ የበዛበትና ከባድ ዳገት ያለው ነው። ሰራዊታችን ግን ጥበብ በተሞላበት አኳኋን በመታገል ጠላት ላይ ከባድ ኪሳራ በማድረስ ጠላትን በመደምሰስ እስከ መጨረሻ በጥሩ መንገድ ተታግሏል። ጠላት የአካባቢውን ሕዝብ በሚገለገሉባቸው እንደ ቤተ ክርስቲያን፣ መስጊድና ገበያ በመሳሰሉ ቦታዎች ምሽግ ቢሰራም ንጹህ ሕዝብ ላይ ጥቃት እንዳይደርስ ጥንቃቄ በተሞላበት አኳኋን ጠላትን እስከ ወዲያኛው መደምሰስ መቻሉንም አክለው ገልጸዋል። ካብ ዝገርመካ ተጸላይ ኣብ ገዛውቲ ኣብ መስጊድ ኣብ ቤተክርስቲያን ድፋዓት ተሰሪሑ እዩ ሕጂ ኣብ ሃይቂ የሚገርመው ጠላት በመኖሪያ ቤት በቤተ ክርስቲያንና በመስጊዶች ምሽግ ሰርቷል። በሃይቅ በሁለቱም መስጊዶችና በገበያ ቦታም ምሽጎች ቢሰራም ከህዝቡ በመለየት ለመደምሰስ ሰራዊታችን ትልቅ ሚና ተጫውቷል። አይደለም ንጹህ ዜጋ እንስሳትም አልነካንም። ጥሩ በሆነ አፈጻጸም ነው እየጨረስ ነው። ድፍዑ ማዕርቁሞቲ ይስርሖ ንሕና ናሰወርና ንመጽንሪእነርና ጣዕሚ ዝገርም ድፋዓት ጠቅላላ ዶ ይነብሮን በቁመቱ ልክ ነው ምሽጉንም የሚሰራው። እኛ እየሰበርነ የመጣነው ምሽግ የሚያስገርም ነው። ቢሆንም አናቆየውም፣ እንሰብረዋለን። ሰራዊታችን በጣም ጠንካራ ነው፣ ለመግለጽ ያስቸግራል። ጠላት ከኛ ጋር መወዳደር አይችልም። በታንክ ሊታለፍ የማይችል ምሽግ ነበረው፣ ቢሆንም ሰብረነዋል። አሁንም ሌሎች ከተሞችን ለመቆጣጠር የሚያስችል ኃይል ይዘናል። ማንም የመጣ ኃይል እኛን ሊይዘን አይችልም። የሰራዊቱ አባላት አያይዞም ፋሽስቱና አፈቅላጤዎቹ የለመዱትን ህዝብን የማደናገር የውሸት ፕሮፓጋንዳቸውን ቀጥለውበት ደሴ ከተማ ከ27 ደቂቃ በላይ አይቆዩዋትም ሲል ተሰምቷል በማለት እኛ ግን ገብተን ወደ ሌላ በመገስገስ እያሳፈርናቸው እንገኛለን። ጉዟችንና ድላችንም ቀጣይ ነውም ብሏል። ዋ እዚዳ ሩይ ነገርኒ ናቶም ፈቀራዳ ሩይ ነገሪ አ ፖለቲካ ያው ታይሞ እና ያቶም ነገር ዝንገር ይኮነ መቸም የነሱ ፉከራማ የተለመደ ነው። በፖለቲካ በሁሉም የነዚህ የሚገርም አይደለም። እነሱ እንደዛ ቢፈክሩም ይኸው መሬታቸው ላይ ተገኝተናል። መላ የትግራይ ህዝብ እንኳን ደስ አለህ ማለት እፈልጋለሁ። ገና ከዚህ የበለጠ ታሪክ እንሰራለን። በጣም ይዝገርም ናፍቆዋ መሬት አትዋን ይደም ሬድን ካትር ነርናይና 27 ዓመት ተጨቂና ኢና 27 አይን ጽበና ይደሙን
በጣም የሚገርም ነው። ደሴን ይናፍቋታል እንጂ አይገቧትም ተብለን ነበር። 27 ዓመት ተጨቁነናል። ስለሆነም ደሴ ላይ ከ27 ደቂቃ በላይ መቆየት አይችሉም ብለው ሲናገሩ ሰምተናቸዋል። ገና አፈር እናስልሳቸዋለን። ማን መሆናችንን አላወቁም። የተጋሩ ጀግንነት እየረሱት ነው መሰለኝ። የአሁኑ ትውልድ ገና ታሪክ ይሰራል፣ እነሱ አይገቡም እያሉ እየዛቱብን ነው። ግን ገብተን እያሳፈርናቸው ነው። ጉዞውም ገና ይቀጥላል። አዲስ አበባ አይደለም ኢትዮጵያ ሙሉ የሚያዞር ኃይል አለን። እስካሁን ጠላትን በመደምሰስ በድል ጎዳና ላይ የተጓዘን እንገኛለን ያሉት የሰራዊቱ አባላት የትግራይ እናት እንባ በማበስ በደስታ ለመተካት አስፈላጊውን መስዋዕትነት በመክፈል እስከ መጨረሻው ትግላችንን አጠናክረን እንቀጥላለንም ብለዋል።